ሰላምና ጤና በያላችሁበት ይሁን። እንዴት ናችሁ? ክቡራንና ክቡራት ውድ የቀዳሚ ቲዩብ ቤተሰቦች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ እስኪ አንድ መኪና ላስጎብኛችሁ። ይህን መኪና እንግዲህ በአጋጣሚ ለጓደኛ ላገዛው ሄጄ ነው ያየሁት። ሆንዳ ፓይለት 2025 ነው። በጣም አሪፍ መኪና ነው። ስለዚህ መኪና ደስ ያለኝ ነገር ብዙ ጊዜ የቤተሰብ መኪና ይሄ 8 ሲት 7 ሲት ያላቸው መኪኖች ብዙ ጊዜ ያው ሰፋ ያሉ ሲታዩ አንዳንድ ጊዜ የሆነ ትልቅ የሆነ ባስ ነገር ነው የሚመስለው። ይሄ ግን ቀልበጭ ብሎ ውስጡ ጀስት እንግዲህ እንደምታዩ 7 መቀመጫዎች አሉት። ግን ስቲል አያስታውቅም፣ ኢቭን ያለውም አይመስልም። ያለው አቋሙ ይሄ ሰስፔንሽን ሲስተሙ ምናምን በጣም ከፍ ያለ ነው። ጎማው ምናምን እንደምትመለከቱ በጣም አሪፍ ነው። ለሱ ነው በተለይ በረዶ ያለበት ኢቭን ጭቃ ሊሆን ይችላል፣ እንደዚህ ጎድጓዳ ምናምን ያለበት ቦታ እንደዚህ አይነት መኪኖች በጣም አሪፍ ናቸው። 6 ሲሊንደር ነው ያው ይጠበቃል። ሁዱ ምናምን ከስር አይቼዋለሁ፣ እንደምትመለከቱ በጣም አሪፍ ነው። ማለት ኢቭን አንዳንድ እቃዎች ሲበላሹ ለመቀየር ምናምን አሪፍ አድርገው ነው ኢንስቶል ያደረጉት። ሳየው እንዳልኩት ይሄ ነገር በጣም የተመቸኝ ጎማው ማለት ነው። ምክንያቱም ቬሪ ኢምፖርታንት እንደዚህ አንዳንድ ጥሩ ያልሆኑ መንገዶች ላይ ስንነዳ ማለት ነው። አቋሙ እንደምትመለከቱት በጣም ነው የሚያምረው። እንግዲህ ከኋላ ደግሞ እንደምትመለከቱት ይሄኛውን ሲከፈት ያለው ነገር ሉክ ዘ ቪው በጣም አሪፍ ነው አይደለ? ከኋላ እቃ በዚህ መልኩ ከፍ በማድረግ እቃ ማስቀመጥ ትችላላችሁ። ኢቨን አንዳንዴ ትልልቅ እቃ ስትጭኑ ደግሞ ወደፊት ከኋላ ያለውን ወንበር ወደፊት በማስተኛት መጫን ትችላላችሁ ማለት ነው። በዚህ ቤተሰብ ምናምን ላላችሁ ሰዎች ምክንያቱም አንዳንድ ጊዜ ጥሩ እቃ መግዛት ጥሩ ነው። ምክንያቱም በተለይ መኪና ቤተሰቦቻችን ምናምን ይዘን የምንሄድበት ስለሆነ ሴፍ አቅሙ አክሰሱ ካለ ደህና ነገር መግዛቱ በጣም አሪፍ ነው። እንግዲህ እንደምትመለከቱት ውስጡ ሌዘር ሲት ነው ይሄ መኪና። ሰንሩፍ አለው። በተን ስታርት ነው። ወደ በርገንዲ የሚጠጋ ከለር ነው። ሙሉ ለሙሉ ቀይ ማር ነው። ከለር እንደምርጫ ነው። እንዴት አያችሁት? አሁን እንግዲህ አቋሙ ምናምን በጣም አሪፍ መኪና ነው። ይሄ ሪሙ ደግሞ ከኋላ በሁለቱም በኩል ዲስክ ነው ያለው። ኦኬ ኢትስ ሙቪንግ ጉድ። የተወሰነ ድራይቭ ቴስት ለማድረግ ሰውየው እያወጣልን ነው። እና እንደምትመለከቱት ብዙ ቀልበጭ ያለ ነገር ነው። ወደ ውስጡ 7 ሲት ያለ አይመስልም። እንደምትመለከቱት ይሄ እኔ ማለት በጣም ዘመናዊ መኪና ተብሎ መሬት ልጥፍ የሚሉ መኪኖች ጥሩ ናቸው ይሄ አላስብም። ምክንያቱም ኢዚ ቱ ብሮክ እኔ ኮንፈርት የሚያደርግ እንደዚህ ትልቅ ጎማቸው ከፍ ያሉና እንደዚህ ጉድጓዶች ምናምን ሲገባ በቀላሉ ሰበር የማይችሉ ሲሆኑ አሪፍ ነው። እንደምትመለከቱት የፊት ስክሪኗ ነው ጥሩ አድርገው ዲዛይን አድርጓታል። ሌዘር ነው። ሰንሩፉ በተን ስታርት ነው። ታች ብቻ ስታረጉት በጣም ደግሞ ኦል ዘ ዌይ ዘ ባክ ነው የሚከፈተው። ከላይ ሙሉ ለሙሉ እስከኋላ ድረስ ሰንሩፍ ይከፈታል እና በጣም አሪፍ ነው። የተወሰነ ድራይቪንግ ቴስት አደረግን። አዲስ መኪና እንግዲህ ሲነዳ ምንም ኮሽ አይልበትም ማለት ሃይድሮሊኩ የመሪው ብሬኩ ምናምን ሙቪንግ ስሙዝ ኦኬ ይጠበቃል። ኦፍኮርስ አዲስ መኪናም ስለሆነ ከፍ ያለ መሆኑ በጣም አሪፍ ነው። እና ይሄ ማርሹ ምናምን ደግሞ በበተን ነው ነገር እዚህ ጊር እንደዚህ ያስገብታችሁ ምናምን ሳይሆን የሆነ ክሊክ ነው የምታደርጉት። በተን ነው። ፓርክም ከሆነ ኒውትራልም ከሆነ ሪቨርስም ከሆነ ክሊክ ያደረጋችሁ ታደርጉት። እዚህ የምትመለከቱት ማለት ነው። ይሄ ደግሞ ዋይርለስ
ቻርጅ ማድረጊያ ነው። ይሄ ኖርማል 12 ቮልት ገመድ ከፈለጋችሁ እዛ መልኩ ቻርጅ ማድረግ ይቻላል ማለት ነው። እና ቆንጆ ነው ያለው ነገር። እስኪ ከዚህ በፊት ይሄን መኪና ገዝታችሁ የተጠቀማችሁ ካላችሁ ኤክስፒሪየንሳችሁ ምን ይመስላል በኮሜንት መስጫ ስራ አስቀምጡ። እንዴት ነው ፕራይሱስ? ሀገር ቤት ስንት እየተሸጠ ነው ይህ መኪና? በዚህ ላይ ያለውን ያው ዋጋውን እነግራችኋለሁ። $50,000 እስከ $5,000 ነው። I know it is expensive but it's worth it። እና ዛሬ ይሄን መኪና ሪቪው ያደረግኩ ላሳያችሁ ነበር የመጣሁት። ስለተከታተላችሁኝ አመሰግናለሁ። የቀዳሚ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቴንክ ዩ